ሰላም ሰላም የኬርቲው ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። እንግዲህ ዛሬ የባለቤቴን እናት ለረጅም ጊዜ የምፈልገውና የምመኘውን ነገር አብረን ስናደርግ የዋልንበት ቀን ትዝታን ነው ይዤላችሁ የመጣሁትና እጅግ በጣም ደስ የሚል ለሁሉም እናቶች ሊደረግ የሚገባ ነገር ነው። እንደምታዩት አሁን የሆነ ቦታ ይዤ ከመሄዴ በፊት መብላት መጠጣት አለብን ብለን እንግዲህ ከቡታጀራ አለ የተባለውን አባይ አዳማ ላውንጅ ባር ነው እንደምትመለከቱት። ቁርሳችንን በላ አድርገን ወደ ሌላ ቦታ ደግሞ እንሄዳለን። አብራችሁን ሁኑ። ይህ እንግዲህ ለውድ ለሚወደድና እጅግ በጣም ቦታ ላላችሁ ሰው እውነት ለየትኛውም ሴት የሚገባ መሆን ያለበት ነገር ነው ዛሬ ይዤላችሁ የመጣሁት። የትኛውም ወላድ ሴት ብታደርገው እምመክራችሁ ነገር ነውና አለኝ ከሊ በጣም ወዳታለሁ የምትሏት ልታደርጉላት የሚገባ ነገር ነው እና እኔም ለባለቤቴ እናት እጅግ በጣም ትልቅ ቦታ ስላለኝ ያንን በማስመልከት ነው እዚህም ቦታ ይዣትን የመጣሁት። እጅግ በጣም ደስ እያለኝ የዋልኩት ውሎ ነው ማካፈላችሁና እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ልንሄድ ያሰብነው እየተዘጋጀን ያለነው እንግዲህ ወይባጢስ ነው። ወይባጢስ እጅግ በጣም ለሴት ልጅ አስፈላጊ ነው ከሚባለው ብዙ ነገር መሃል አንዱና ዋነኛው ነው። የትኛውም እናት ልታደርገው የሚገባ ነው። ስለዚህ ወይባጢስ ደግሞ የተለያየ ችግር ያለባቸው ይሄ ደም ግፊት፣ ስኳር ምናምን ያለባቸው ሰዎች ከሆኑ ኢቭን ማንኛውም ሰው ወይባጢስ ከመግባቱ በፊት መጀመሪያ መብላት አለበትና እጅግ ባማረ መልኩ ቁርሳችንን በልተን ቡታጀራ የሚገኘው ወደ ማሚ ወይባጢስ ሄደናል። አቀባበላቸው እጅግ በጣም ማራኪና እጅግ በጣም ከጠበቅኩት በላይ ቡታጀራ እንዲህ አለ ወይ እስከምል ድረስ የተደመምኩበት ጊዜ ነበርና በቃ በዶክተርና በሐኪም ታግዘን ነው እዛ ወይባጢሱን ጨርሰን የወጣነውና ያው አንዳንድ ቀረጻዎች ማሳጅ ምናምን ስለማይፈቀድ አላካተትነውም። በእርግጥ እጅግ በጣም ደስ የሚል ጊዜ አሳልፈናል። ወይባጢሱ የተለያዩ ቅመማ ቅመሞች ያሉበት ለጤና የሚጠቅሙ ብዙ ነገሮች ያሉበት ወይባጢስ ነው። ደስ በሚል ሁኔታ ከቂቤ ጋራ በመቀባት ለሴት ልጅ ስፔሻሊ አራስ ከሆነች የተለያዩ በቃ በሴትነት የሚመጡ ነገሮች ያሉባት ኢቭን የሌለባት ማንኛውም ሴት ብትሄድ የሚመከር ነገር ነው ወይባጢስ ያለበት ቦታ እና እጅግ በጣም ዘና የሚያደርግ ሪላክስ የሚያደርግ ማሳጅ ነበረን እና እጅግ በጣም ደስተኛ ነኝ። ስፔሻሊ የባለቤቴን እናት እጅግ በጣም ትልቅ ቦታ ስላለኝ በጣም የሚወደድ ነገር እጅግ በጣም ለሚወደድ ሰው ማድረግ ካለባችሁ እውነቴን ነው ወይባጢስ ይዛችሁት ሂዱ። ሴት ከሆነች ስፔሻሊ ሴት ከሆነች በቃ ወይባጢስ ያስፈልጋታል። የትኛውም እድሜ ላይ ያለች ወይባጢስ ያስፈልጋታል ብዬ ነው የምመክራችሁና ደስ የሚል ጊዜ አሳልፈን የመጣነው ቀኑን በቃ እጅግ በጣም ውብ አድርገን ነው የዋልነውና የትኛውም ሴት ሊያመልጣት የሚገባ ነገር እንዳልሆነ ነው እና እዚህ ደግሞ ለየት የሚያደርገው በሐኪም ነው ወይባጢስ የሚሰጣችሁ እያንዳንዱ ነገር ክትትል እየተደረገ አጋጣሚ የባለቤቴ እናት ደም ግፊትም ስለነበራት ቅርብ ክትትል እየተደረገላት በምትፈልገው መልኩ ሳይበዛም ሳያንስ በየደቂቃው ምን ተሰማሽ እንዴት ነው እንክብካቤያቸው ይሄ ነው አልላችሁም። በእውነት ቡታጀራ ያላችሁ ሴቶች አንዳችሁም ሊያመልጣችሁ የማይገባ ነገር ነው እና
እጅግ ደስ የሚል ጊዜ አሳልፈናል። ለቻናሌ አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም የተለያየ ኮሜንት ካላችሁ ኮሜንት ሴክሽን ላይ ገብታችሁ ኮሜንት ማድረግ ትችላላችሁ። ሰብስክራይብ እንዲያደርጉ ደግሞ ያው ለምትወዱት ሰው ይሄ ነገር ያስፈልገዋል ለምትሉ ሼር አድርጉላቸውና ቤተሰቡን ተቀላቀሉ። ስለምታዩኝ ስለምትደግፉኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ማሚ ወይባጢስ ቡታጅራ አድራሻቸው ከጣዝማ ክሊኒክ አጠገብ ወደ ወረዳ ቡታጅራ ወረዳ ፖሊስ ጣቢያ መሄጃ ጣዝማ ክሊኒክ ጣዝማ ፋርማሲ አጠገብ ይገኛል። የትኛውም ሴት ሊያመልጣት የሚገባ ነገር አይደለም። ምናልባት እዚህ ቡታጀራ መከፈቱን ማናቅ ብዙ ሰው ልኖር እንችላለን። ይሄን እድል ተጠቅመን በአስቸኳይ ገብተን የሚያስፈልገንን ነገር ማግኘት አለብን። ለሕክምና ማንኛውም ወጪ እንደሚደረገው ሁሉ ለሴት ልጅ በየትኛውም እድሜ ላይ ያለች ሴት ወይባጢስ ያስፈልጋታል። በዚህ ልክ ተረድተን እንግዲህ ለምንወደው እንግዲህ ወንዶች ለባለቤታችሁ፣ ለእናታችሁ፣ ለሁላችሁም ልትጋብዙ የሚገባ ነገር ነው ብዬ እመክራችኋለሁኝ። እውነቴን ነው። ለሴት ልጅ የተለያየ ነገር ከመግዛት ይልቅ የሚያስፈልጋትን አሁን ወይባጢስ እጅግ ቤዚክ ነገር ነው እና ወይባጢስ ይዘን ብንገባ ሴቶቻችንን ብናስገባ ብዙ ሪላክስ ያደርጋሉ። እጅግ በጣም ብዙ ነገር ነው የሚጠቅመው። ሰውነታችንን ሪላክስ ያደርጋል። በተለይ አራስ ከሆነች ብዙ አራሶች ቤት ላይ ላይመቻቸው ይችላል። ኢቨን ቅቤ ተቀብተው ላይታጠቡ ምቹ ሁኔታ ላይመቻቸው ይችላል። ምቹ ኮንዲሽን ላይኖራቸው ስለሚችል አንድ ቀን በሆነ ያህል ጊዜ አንድ ቀን ወስደን ብናዝናናቸው ብዬ አስባለሁ። እና ሴቶችም ለራሳችሁ ማሰብ አለባችሁ። ይህ ነገር ሊያመልጣችሁ አይገባም። ኢቨን አሁን አሞን ሆስፒታል ብንሄድ ይህ መድኃኒት ያስፈልጋል ግዙ ብንባል ብዙ ብር አውጥተን ልንገዛ እንችላለን። ግን ያም ከመሆኑ በፊት ይሄ አስፈላጊ ነው። እንደው ካልቸር ብናደርገው በሆናል ጊዜ አንዴ ወይባጢስ ብንለምደው ብዬ እላለሁ። ምክንያቱም ፊል ያደረኩት በጣም ብዙ ደስ የሚል ነገር ስላለው ማንኛውም ሴት ሚስ ማድረግ አለባት ብዬ አላስብም። ለምትወዱት ሰው ጋብዙት። እውነትም ፍቅራችሁን መግለጽ ካለባችሁ በዚህ ልክ ነው መግለጽ ያለባችሁ። ምክንያቱም ለሴቶች ያስፈልጋቸዋል። እናቶቻችን እኛን ለማሳደግ እጅግ በጣም ብዙ ደክመዋል፣ ለፍተዋል፣ ጥረዋል እና ደግሞ እኛ ስንደርስ ደግሞ በዚህ ልክ ያው የእነሱ ልፋት ምንም መክፈል ባንችል ቢያንስ በዚህ ሰፖርት ብናደርጋቸው ቢያንስ የተወሰነ ጤንነታቸውን ልንመልስ እንችላለን። እና ፕሊስ ለምታውቋቸው ለምትወዷቸው ሰው ይሄን ቪዲዮ ሼር እያደረጋችሁ እንግዲህ ሴቶቻችን ወደዚህ እንዲመጡ አድርጉ፣ ጋብዟቸው፣ ሚስቶቻችሁን አዝናኑ፣ ሪላክስ አድርጉ። ቂቤ የማይወድ ባል ሊኖርሽ ይችላል። ቤት ላይ ላትቀቢ ትችያለሽ። ጊዜ ላይ ኖርሽ ይችላል። ልጆችሽን ኬር ስታደርጊ በሆናል ጊዜ አንዴ ገብተሽ በቃ ውስጥሽ ሙሉ ለሙሉ ነው የሚታደሰው። ምን በቃ እኔ እንጃ። እኔ ፊል ያደረኩት ነገር ሳስበው የትኛውም ሴት ሚስ ማድረግ የለባትም እና በዛ ልክ ነው መመክራችሁ። ለቻናሌ አዲስ የሆናችሁ እንግዲህ ሰብስክራይብ፣ ላይክ፣ ሼር አድርጉ እና እንግዲህ ያው ቻናሌ ብዙን ጊዜ በሌላ ነገር ነው የሚመጣው። ዛሬ እጅግ በጣም ደስ ብሎኛል። ለየት ያለ ነገር ነው ይዤ የመጣሁትና አንድም ፍቅሬን ለመግለጽ ነው ይሄን ያረኩት። የባለቤቴ እናት ያው በጣም ትልቅ ቦታ አለኝ። አሁንም ቢሆን ፍቅሬን ለመግለጽ ነው። ግን ይሄ ይበቃል ብዬ አይደለም። ግን በቃ ቢያንስ ውስጤ ፈልገው የተወሰነ ነገር አድርጌያለሁኝ ብዬ ነው የማስበው። ለየትኛውም እናት ያስፈልጋታል፣ ይገባታል። የትኛውም ሚስት፣ የትኛውም የልጅ እናት በቃ ባሎች ሚስቶቻችሁን የምትወዱ ከሆነ ጋብዟቸው፣ ይዛችሁ ሄዳችሁ ሪላክስ ማድረግ አለባቸው። ይህን ፊሊንግ በቃ በደንብ አድርገው ማጣጣም አለባቸው ብዬ ነው የማስበው። ኢቨን ቆዳ መቀየር በሉት። በቃ እኔ ስወጣ እጅግ በጣም ደስ ብሎኝ ነው የወጣሁትና
ይሄ ነገር ሚስ ማድረግ የለባቸውም። ሚስቶቻችሁን የምትወዱ ከሆነ እናቶቻችሁን የምትወዱ ከሆነ ፍቅራችሁን በዚህ ልክ መግለጽ ትችላላችሁና ያንን ነው የምነግራችሁ። እንግዲህ እንደምታዩት ጭሱ በቃ የሚገርመው እንዲህ እየወጣም አያስጨንቅም። በቃ ፈታ ነው የሚያደርገው፣ ሪላክስ በቃ ሁሉ ቦታ ፊታችሁ የተለያየ ቅመማ ቅመሞችን ነው የምትጠቀመው እና ኦሪጂናል ቅቤውም ኦሪጂናል እጅግ በጣም በቃ ኢቭን በሀገር ውስጥ በአበሻ ከብት ቅቤ ነው እየሰራች የነበረው እና ቅቤው እጅግ በጣም ደስ ይላል። ለጋ ቅቤ ነው የሚጠቀሙት። በቃ ኢቭን ቢበላ ራሱ ደስ የሚል ነገር ነው። ስለዚህ ደግሞ ቅቤ ለሰውነታችን፣ ለቆዳችን፣ አጠቃላይ ለሁሉም ለውስጥ በቃ ሁሉ ነገራችን እጅግ በጣም ሪላክስ ነው የሚያደርገውና በቃ ፊል አድርጉት። ሂዱ፣ ፈታ በሉ፣ ዘና በሉ፣ የምትወዱትን ሰው ጋብዙ ወደዚህ ቦታ። ደስ ብሎኛል። እኔ እውነት በመሰረቱ እኔም የመግባት እቅድ ነበረኝ፣ ግን ደግሞ ያው ብዙም ጊዜ የሆነ ብድግ ብለን ለመሄድ የሚይዘን ነገር አለ። ግን ደግሞ ይሄን አጋጣሚ ሳገኝ ለምን አብሬ አልገባም ብዬ ነውና አብረን የገባነው። በቃ ደስ ይል ነበረ እና በዚህ አጋጣሚ እጅግ በጣም ነው የባለቤቴን እናት የምወዳት የማከብራት። እጅግ በጣም ትልቅ ቦታ አለኝ። ከዚህም በላይ ባደርግ ውስጤ ምንም ደስ አይረካም። በቃ በቃኝ አይልምና ፍቅሬን ለመግለጽ የተጠቀምኩት ነው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ለምትወዱት ሰው ሼር አድርጉ፣ ቪዲዮን ከወደዳችሁት ላይክ አድርጉ። ኮሜንት ካላችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ ኮሜንት ማድረግ ትችላላችሁ። ኤኒ አይዲያ መስጠትም ከፈለጋችሁ ኮሜንት ሴክሽን ላይ ገብታችሁ ኮሜንት አድርጉ። እንግዲህ ለቻናሌ እንግዲህ እስካሁን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። እወዳችኋለሁኝ። እንግዲህ የተለያዩ ቪዲዮዎችን ስለቅ ገብታችሁ ተመልከቱ። ለነበረን ጊዜ እጅግ አድርጌ አመሰግናለሁኝ። እናቶቻችሁን ጋብዙ፣ ሚስቶቻችሁን ጋብዙ። ለሴት ምንም ቢደረግ አይበቃም፣ ግን ቢያንስ በዚህ ነገር ሰፖርት እናርግ። ሴቶቻችን፣ ሚስቶቻችን፣ እናቶቻችን፣ እህቶቻችን ሰፖርት እናደርግ። ለነበረን ጊዜ እጅግ አድርጌ አመሰግናለሁኝ። ባባይ አብርታችኋል። መሲ ያላበራች እስማ ለካይ ነው። ግን እንደዚህ ምንድነው አርጎ ይዞሽ ነው አንተንከባከበኝ። እኔ ፈረንጅ ሚስት አግብቶ እንደ በሻ ያኖራል። እንዴት ነው ስሜቱ? ኧረ ደስ ሲል እኔ በፍላጎቴ ነው። በቃ እንዴት እንትን ያለችው በጣም እዚህ አርጊ